ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። የኒውክሌር ኃይል ደግሞ ተጨማሪ ኃይል የሚሰጥ ነው። የህዳሴ ግድቡን ኃይል መስጠት የተሟላ ያደርገዋል ማለት ነው። አሁን ደግሞ ኒውክሌርን በሰላማዊ ጥቅም ስራ እናውላለን ብሎ ፓርላማ ትናንት ያጸደቀው እሱ ትልቅ ተስፋ የሚሰጥ ነው። ኃይል ነው የሚሰጠው ኒውክሌር። ምክንያቱም በቂ አይደለም። 137 ሚሊዮን ህዝብ እስካሁን ድረስ 45 አካባቢ ነው የተደረሰ መብራት፣ 55 አላገኘም። ከዚህ ቀጥሎ ደግሞ የጋዝ ምርት አለ። እንግዲህ የወጣው ምርት አለ። ከወጣው ምርት 3-4 እጥፍ የሚሆን ሌላ ተጨማሪ ጋዝ እንዲወጣ ደግሞ ፕሮጀክት ተጀምሯል። ያ ደግሞ የበለጠ ኢትዮጵያን ከፍ የሚያደርጋት በዓለም ታዋቂ የሚያደርጋት በነዳጅ ምርት በጣም ከፍተኛ ደረጃ ላይ የሚያደርሳት ነው። የኢትዮጵያ ገበሬ ነፃ የወጣበት መሬት በማግኘቱ ብቻ ሳይሆን ማዳበሪያ በማግኘቱ ነፃ የወጣበት የኢትዮጵያ ገበሬ የትልቅ ነገር ነው። ትልቅ ደስታ። ኦጋዴን ውስጥ በጣም ከፍተኛ ነዳጅ ይወጣል። ስለዚህ የነዳጅ ሪፋይነሪ ሲወጣም ደግሞ እነዚህን የኤነርጂ ኃይል የሚደግፍ ነው። የውጭ ምንዛሪ የሚደግፍ ነው። በአጠቃላይ ኢትዮጵያን ከአላት ደረጃ ወደ አንድ ደረጃ ከፍ የሚያደርግ ነው። የኤርፖርት ግንባታ አለ። እንግዲህ ይሄ በጣም ወደ 10 ቢሊዮን ዶላር ይፈጃል ይባላል እና ይሄ ደግሞ ያለውን ከአፍሪካ ያለውን ኮኔክቲቪቲ ከዓለም ጋር ያለውን ኮኔክቲቪቲ የሚያሳድግ ኢትዮጵያ ከበለጸጉትና ካልበለጸጉት ሀገራት ጋር ያላት ግንኙነት በጣም በከፍተኛ ደረጃ የሚያዳብር ከፍተኛ ፕሮጀክት ነው እና ይሄም እንደራሱ አንዱ ትሩፋት ነው። እነዚህ 7 የጉባ ትሩፋቶች ኢትዮጵያ በቀጠናው ብሎም በዓለም የሚኖራትን አቅም በብርቱ የሚያደረጅ ስለመሆኑ ይገለጻል።